ኔታንያሁ ኒኩለር መጀረቱ እስራኤል ዳግም ተመለሰች። በመካከለኛው ምስራቅ ለሳምንታት በሰገባው ተሸሽጎ የነበረው የጦርነት ጎራዴ አሁን በደም ፍለጋ ከታቦቱ መውጣት ጀምሯል። የቀጠናው ሰማይ ደመናን በሳት በጭስ የመጠቅለል አደጋ ተጋርጦበታል። አሜሪካና ኢራን ወደ ሙሉ ጦርነት በተንሸራተቱበት በዚህ አስፈሪ ወቅት ሁኔታዎች ከቁጥጥር ውጪ በሆነ ፍጥነት እየገፉት ይገኛሉ። አሜሪካ በታላቅ ድፍረት የኢራንን ልብ ሰንጥቃ በመግባት በዋና ከተማ ቴሄራን ላይ ከፍተኛና ቀጥተኛ ጥቃት መፈጸሟ ውጥረቱን ወደ ለየለት አዘቅት ውስጥ ወስዶታል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ ጦር ዳግም ለዘመቻ በማንቀሳቀስ ኢራን በአስቸኳይ ወደ ሰላም ስምምነት ካልተመለሰች የማታቆም ከሆነ ከባድ ውርጅብኝ እንደምትቀምስ በአጽንኦት ዝተዋል። የኔታንያሁ ማስጠንቀቂያ በቃላት ብቻ የተገደበ አይደለም። የእስራኤል የኒውክሌር መሳሪያ ቃታዎች እንዲወለወሉ ትዕዛዝ ሰጥተዋል። በመሬት ላይ ያለው እውነታም የጦርነት ነጋሪትም እየተጎሰመ ነው። በድብቅ የከርሰ ምድር ዋሻዎች ውስጥ ሞተራቸውን አጥፍተው ለዘመናት አድፍጠው የነበሩት እሳት ያረገዙ የእስራኤል የጦር ጄቶች አሁን ሞተራቸውን እንዲያሞቁና ለበረራ ዝግጁ እንዲሆኑም ከጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ ደርሷቸዋል። ከዚህ በፊት በኖሩ በይፋ ባይረጋገጥም መላው ዓለም እንደሚያውቀው የሚነገርለት አወዛጋቢው የእስራኤል የኒውክሌር አቅም ለኢራን ጥቃት ዝግጁ እንዲሆን ጥብቅ መመሪያ ተሰጥቷል። ኔታንያሁ ይህን አስፈሪና ታሪካዊ ንግግር ያደረጉት በሀገሪቱ የኒውክሌር ጣቢያ አካባቢ መሆኑ ደግሞ ሁኔታውን ምን ያህል አሳሳቢና ለህልውና የሚደረግ ፍልሚያ እንደሆነ ማሳያ ሆኗል። ጠቅላይ ሚኒስትሩ ለጦር ኃይላቸውም የመጨረሻውን ማስጠንቀቂያና መመሪያ አስተላልፈዋል። እስራኤል የኒውክሌር መጋዘን በመካከለኛው ምስራቅ ሰማይ ላይ ያንጠለጠለው የጥፋት ደመና ሲሆን ይህ አሰቃቂ መሳሪያ ከታቀደበት ቦታ ተተኩሶ ግቡን ቢመታ የሚከተለው ዓለም አቀፋዊ ቀጠናዊ ቀውስ ሰው ልጅ ታሪክ አይቶት የማይጠነቀቀው እልቂት ይሆናል። የዚህ ጥቃት ቀዳሚ ሰለባ የሚሆኑት የኢራን ዋና ዋና ከተሞችና ስልታዊ ማዕከላት ሲሆኑ በአንዲት ቅጽበት በሚሊዮን የሚቆጠሩ ንጹሃን ዜጎች አመድ ሆነው ይበተናሉ። ከፍንዳታው የሚወጣው እጅግ የበረታ የሙቀት ማዕበልም የግፊት ኃይልም ከተሞችን ወደ ፍርስራሽነት ከመቀየር ባለፈ ከቁጥጥር ውጪ ወደሆነ ሰፊ የቃጠሎ አውሎ ነፋስ ይፈጠራል። ይህን ተከትሎ የሚከሰተው የከባቢ አየር ላይ የሚበተነው የራዲዮ አክቲቭ ቅንጣትም በአየር ንብረትና በንፋስ አቅጣጫ እየተነዳ መላው የመካከለኛ ምስራቅ ክልልና አጎራባች ሀገራትን ሰማይ በማዕበል በሚሊዮን የሚቆጠሩ ሰዎችን ለከባድ የጤና ቀውስ ለካንሰር በሽታዎች የሚያጋልጥ ይሆናል። ከመሬት ላይ ከሚኖረው ቀጥተኛ እልቂት ባለፈ የኒውክሌር ፍንዳታው ወደ ሰማይ የሚረጨው ጥቁር ጭስና አመድ የፀሐይን ብርሃን በመጋረድ የኒውክሌር ክረምት ይገፋታል። የሙቀት መጠን በከፍተኛ ሁኔታ ማሽቆልቆሉ የዓለምን የግብርና ምርታማነት ሙሉ በሙሉ በማሽመልመድ በቢሊዮን የሚቆጠር ሰዎች ለረሃብና ለሞት ይዳረጋሉ። ለሳምንታት በዲፕሎማሲ ቅራኔ ውስጥ የነበሩት ሆድና ጀርባ ሆነው የከረሙት እስራኤልና አሜሪካ አሁን መንገዳቸው ዳግም ተሳስሮ በአንድ መስመር ላይ ቆሟል። ሁለቱ ሀያላን ሀገራት በኢራን ላይ የተቀናጀና የተደራጀ ጥቃት ለመፈጸም ሙሉ ስምምነት ላይ መድረሳቸው እየተገለጸ ነው። የእስራኤል የኒውክሌር መጋዘን በመካከለኛው ምስራቅ ላይ ያጠላው ትልቁ የጥፋት ጥላ ሲሆን እስካሁን ካለው የኢራንና የእስራኤል ቀጥታ ጦርነት ፍጥጫ አንጻር ደግሞ ዓለምን ወደማይቀረው የቅጽበታዊ እልቂት አፋፍ እየገፋው እንደሚገኝ በርካታ ተንታኞች እየተናገሩ ይገኛሉ። እስራኤል ይፋዊ ባልሆነ መንገድ በዲሞና የምርምር ማዕከላት ያመረተቻቸው በተለያየም የየብስ ስልታዊ ሚሳኤሎች በባህር ሰርጓጅ መርከቦች በጦር አውሮፕላኖች ላይ ያደራጃቻቸው የኒውክሌር አረሮች ለአካባቢው ህልውና ቀጥተኛ ስጋት ናቸው። የጦር መሳሪያ ክምችት በይፋ የማረጋገጥም ሆነ የመካድ ስልታዊ አሻሚነት የተሸፈነ ሲሆን ከኢራን ጋር የተካሄደ ባለው ቀጥተኛ የጦርነት ውጥረት ውስጥ ግን እንደ ትልቅ ማሸበሪያና የመጨረሻ የጥፋት አማራጭ እየቀረበ ነው። በተለይም በሁለቱ ኃይሎች መካከል ያለው ግጭት እያየለ በሄደ ቁጥር እስራኤል የህልውና ስጋት እንደተጋረጠባት በተሰማት ቅጽበት የሶምሶን አማራጭን የተባለውን እሷ ከጠፋች ሌላውንም ጠላቶቿን ሁሉ አብራ ይዛ የመጥፋት የኒውክሌር አስተምሯን ልታስነሳ ትሻለች የሚለው ስጋት አሁን ላይ ከመቼውም ጊዜ በላይ እውን ሆኗል። ኢራን በበኩሏ የኒውክሌር መርሃ ግብሯ እያሰናዳች መምጣቷና የዩራኒየም የማበልጸግ ደረጃ ከፍ ማድረጓ እስራኤል የኢራንን የኒውክሌር ተቋማት በቀጥታ የአየር ጥቃት ለማውደም እንድትነሳሳ እያደረጋት ነው። እንዲህ አይነቱ ጥቃት ከተሰነዘረና ኢራን በከባድ የሚሳኤልና የሳተላይት ኃይሎች ተጠቅማ እስራኤልን የምታንበረክክበት ደረጃ ላይ ከደረሰች ባልተገደበውና በማይታዘዘው የኒውክሌር አቅሟ በመጠቀም የኢራንን ዋና ዋና ከተሞች ስልታዊ ማዕከላት ወደ ፍርስራሽነት ለመቀየር ወደ ኋላ አትልም።
ይህ በሁለቱ ሀገራት መካከል ያለው የኒኩለር ድመትና አይጥ ጨዋታ የክልሉ ኃይሎችን ሚዛን ያናጋ ብቻ ሳይሆን ሌላ ሀያል ሀገራት በቀጥታ ወደ ግጭቱ በመሳብ ሶስተኛውን የዓለም ጦርነት ሊቀሰቅስ የሚችል የክፉ ቀን ጥንቆላ ነው። የእስራኤል የኒኩለር ኃይል ዓለም አቀፍ ፍጥረትንና ተጠያቂነት የሌለው መሆኑ ማንኛውም አይነት የዲፕሎማሲ መንገድ በቁጣና በድንገተኛ ውሳኔ ሰፊ ጅምላ ጨራሽ መሳሪያዎችን ጥቅም ላይ ለመዋል የሚያስችል ፍጹም ነጻነት ይሰጣል። ይህ ደግሞ በቢሊዮን የሚቆጠሩ ሰዎች ህይወት የሚቀጥፍ የኒኩለር ክረምትን፣ ዓለም ምጣኔ ሀብት ውድመትን፣ የሰው ልጅ ታሪክ ምዕራፍ ማብቂያ ሊያፋጥን የሚችል እጅግ አደገኛና ታይቶ የማይታወቅ ዓለም አቀፋዊ የህልውና አደጋ ነው።